በ2018 ከ100,000 በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ይሄ ለአዲስ አበባ ብቻ ሳይሆን ለሀገራችንም ታላቅ ብስራት ነው። የሁላችንም ትብብር ለዚህ ፕሮጀክት እውን መሆን በጣም አስፈላጊ ነው። ዛሬ ከጀመርንበት ቀን ጀምሮ ሊሳካ የሚገባው ፕሮጀክት እንደሆነ ተስማምተን ነው። በርግጥ ይሄኛውን ሳይት የምንሰራው በመንግስት በጀት ነው። የመጀመሪያውን ልዩ የጋልቫናይት የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የህንጻ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። ቤቶችን ለዜጎቻችን ኢኮኖሚያዊ በሆነ መንገድ የቤት ልማት ፕሮግራሙ ሁሉን አቀፍና ተደራሽ በማድረግ ለዜጎቻችን የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታን እንደሚፈጥርም ጭምር ተጠባቂ ነው። ሰላም ጤና ይስጥልን ክብራትና ክብራን፣ የሰዓቱን መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎችን እናስቀድም። አዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ከ100,000 በላይ ቤቶችን ገንብቶ ለኮንዶሚኒየም ቆጣቢዎችና ለቤት ፈላጊዎች ለማስተላለፍ የሚያደርገውን ጥረት በይፋ መጀመሩን የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ይህንንም ለማሳካት በአዲስ አበባ ቤቶችን ባጠረ ጊዜ ገንብቶ ለማጠናቀቅ የሚረዳ አዲስ ቴክኖሎጂ በይፋ ስራ ጀምሯል። ይህ ቴክኖሎጂ ጎልድ ፎርምድ ስቲል ወይም በምህጻረ ቃሉ CFS ይሰኛል። በርካታ ቤቶችን ባጠረ ጊዜ ይገነባል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ቴክኖሎጂውን ስራ ሲያስጀምሩ በርካታ ቤቶችን በአጭር ጊዜ ለመገንባት ያስችለናል ብለዋል። የካ አራዳ ንፋስ ስልክን ጨምሮ በተለያዩ የከተማይቱ አካባቢዎች የቤቶች ግንባታ በስፋት እየተከናወነ ይገኛል። የቤቶች ልማትና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ ቴክኖሎጂውን በተመለከተ ሲናገሩ በይፋ ወደ ስራ የገባው በአይነቱ ለሀገራችንም ብሎም ለከተማችን አዲስና የመጀመሪያ የሆነው ቴክኖሎጂ የመጀመሪያውን ልዩ የብረት ውጤት በመጠቀም እስከ 12 ወለል ድረስ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀመን ደግሞ የህንጻ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው ብለዋል። ዋጋቸው ከሌሎች ቤቶች አንጻር እጅግ ባነሰና በተመጣጣኝ ለተጠቃሚዎች ይቀርባል ብለዋል። የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ያደረጉትን ንግግር እንዲሁም የቤቶች ልማትና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ ያደረጉትን ንግግር የሁለቱንም የንግግር ቪዲዮ ይዘናል። በዝርዝር እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ይህንን ቻናል ሰብስክራይብ ካላደረጉ ሰብስክራይብ በማድረግ ወቅታዊ ታማኝ መረጃዎችን ቶሎ እንዲደርሶት ማድረግ ይችላሉ። በድጋሚ እስከ ፍጻሜው አብረን እንቆይ። ኮንዶሚኒየም ቆጣቢዎችን ጨምሮ በአጠቃላይ ለቤት ፈላጊዎች በ2018 ዓመተ ምህረት ከ100,000 በላይ ቤቶችን ገንብቶ ለመስጠት የሚደረገው ጥረት በይፋ ተጀምሯል። የአዲስ አበባ ከተማ አስተዳደር የነዋሪውን ሁለንተናዊ ተጠቃሚነት ለማረጋገጥ በሁሉም መስኮች ዘርፈ ብዙ ተግባራትን እያከናወነ የሚገኝ ሲሆን የነዋሪው ዋነኛ ጥያቄዎች ከሆኑት መካከል አንዱ የሆነውን የመኖሪያ ቤት ችግርን ለመፍታትም ዋነኛ ትኩረት አድርጎና የተለያዩ የቤት ልማት አማራጮችን እየሰራ ይገኛል ብለዋል ከንቲባ አዳነች አቤቤም። የአዲስ አበባ ከተማ አስተዳደር በ2018 በጀት ዓመት ለመገንባት ያቀደውን ለማሳካት የመፍጠር እንደዚሁ የመፍጠን መርህን በመከተል በትኩረት እየተሰራ መሆኑን ከንቲባ አዳነች አቤቤ ተናግረዋል። ከንቲባ አዳነች አቤቤ በሀገሪቱ የመጀመሪያ የሆነ ቴክኖሎጂን በመጠቀም የሚገነቡ 26,000 ቤቶች ግንባታን አስጀምረዋል። በተለያዩ የከተማይቱ አካባቢዎች በርካታ ቤቶች እየተሰሩ መሆኑን ከንቲባዋ ጨምረው ተናግረዋል። ከንቲባ አዳነች አቤቤ 26,000 ቤቶችን በአጭር ጊዜ ለማስገንባት ለሀገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ ስራ አስጀምረዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ 26,000 ቤቶችን ለማስገንባት ለሀገሪቱ የመጀመሪያ በሆነ የግንባታ ቴክኖሎጂ በትላንትናው ዕለት ስራ አስጀምረዋል። በዚህ ዓመት ከያዝናቸው ዋነኛ እቅዶች መካከል ቀዳሚው ለከተማችን ነዋሪዎች የቤት አቅርቦት ተደራሽ ማድረግ ነው ያሉት ከንቲባዋ በዓመቱ ከ100,000 በላይ ቤቶችን ለመገንባት አቅደን በርካታ ተግባራትን እያከናወነን ነው ብለዋል።
እቅዳችንን በጥራትና በፍጥነት እውን ለማድረግ ለሀገራችን የመጀመሪያ የሆነውን ኮልድ ፎርምድ ስቲል ወይም በምህጻረ ቃሉ CFS የግንባታ ቴክኖሎጂን መጠቀም አንድ አማራጭ አድርገን ስራ አስጀምረናል ብለዋል። ቴክኖሎጂው በሌላ ዓለም የተለመደና ቤቶችንም ሆነ ህንፃዎችን በፋብሪካ ውስጥ የሚገጣጠሙ ብረቶችን በመጠቀም ወለልን፣ ግድግዳንና ጣሪያን ጨምሮ ሁሉንም ክፍል በፍጥነትና በጥራት ማምረት የሚያስችል አሰራር መሆኑን አመላክተዋል። የቴክኖሎጂውን ፋብሪካ በንፋስ ስልክ ላፍቶ ክፍለ ከተማ መተከሉን ገልጸው በፈጠራና ፍጥነት መሪ ግንባታን ከሳይት ወደ ፋብሪካ በመቀየር ግንባታ ፍጥነትን በማሳደግ ወጪን በመቀነስና ጥራትን በማሻሻል አንጻር ተመራጭ መሆኑንም ጠቁመዋል። አስተዳደራችን እንደ ወትሮ የነዋሪውን ጥያቄ ለመመለስና ተጠቃሚነቱን ለማረጋገጥ በጠንካራ የፕሮጀክት ማኔጅመንት ዲሲፕሊንና በ24/7 የሥራ መርሃ ግብር ፕሮጀክቱ በጥራትና በፍጥነት ተጠናቆ ለታለመለት ዓላማ እንዲውል ያደርጋልም ሲሉ ገልጸዋል። ይህን ከከተማችን አልፎ ለሀገር ጠቃሚ የሆነ ቴክኖሎጂን ወደ ሀገር ይዘው የመጡትን የሌጋሲ ሆም ድርጅት ባለቤት ኢንጂነር ያሬድ አፈወርቅን በራሴና በከተማ አስተዳደሩ ስም አመሰግናለሁ ብለዋል። በሌላው ዓለም በተለይ ባደጉ ሀገራት በስፋት የሚተገበረው ይህ ቴክኖሎጂ ወደ ሀገራችን መምጣቱ የሚበረታታ ቤቶችን ባጠረ ጊዜ ለመገንባት የሚያስችል እንደሆነ ተመላክቷል። የአዲስ አበባ ከተማ ነዋሪዎች ጥያቄዎች ከሆኑት መካከል አንዱ የሆነውን የመኖሪያ ቤት ችግር ለመፍታትም ዋነኛ የትኩረት አቅጣጫ አድርጎና የተለያዩ የቤት ልማት አማራጮችን ነድፎ እየሰራን እንገኛለን ብለዋል ከንቲባዋ። የከተማ አስተዳደሩ በ2018 በጀት ዓመት ለመገንባት ያቀደውን 100,000 ቤቶችን ለማሳካት የመፍጠርና የመፍጠን መርህን በመከተል በትኩረት እንደሚሰራ ከተማዋ ከንቲባ ገልጸዋል። ከንቲባ አዳነች አቤቤ አዲስ ቴክኖሎጂን በመጠቀም የሚገነቡ ቤቶች ግንባታ ባስጀመሩበት ወቅት በመፍጠር በልዩ ሁኔታ ውጤታማ እያደረገን የነዋሪዎቻችንን ተጠቃሚነት እያረጋገጠን ነው ብለዋል። ከተማችን አዲስ አበባ ሁልጊዜም የነዋሪዎቿን ጥያቄ ለመመለስ ተጠቃሚነታቸው እጅግ በላቀ ሁኔታ በፍጥነት ምላሽ እንዲያገኙና ተጠቃሚነት እንዲረጋገጥ ለማድረግ ተግታ እየሰራች ያለች ከተማ ናት። ትላንትና እንደሰማችሁት በአንድ ጀንበር ብቻ ከ30,000 በላይ ወጣቶችና ሴቶችን አደራጅተን ወደ ስራ አሰማርተናል። ሌሎችም ስራዎች በዛው ልክ በመፍጠር በልዩ ሁኔታ እያቀድን ውጤታማ እያደረግን የነዋሪዎቻችንን ተጠቃሚነት እያረጋገጥን ያለነው። ዛሬም ከዚህ በፊት እንደምናደርገው የቤት ፕሮጀክቶቻችንን ለማሳካት ይህንን ፕሮግራም እያካሄድን ያለነው። በ2018 ከ100,000 በላይ ቤቶችን ሰርተን ለህዝባችን ለማቅረብ አቅደን በርካታ ስራዎች ጀምረናል። ከነኛ ከጀመርናቸው ውስጥ ዛሬ ይፋ ያደረግነው ይሄ 26,000 ቤት የሚገነባበት ሳይት ነው። ከተማችን በተለመደው የግንባታ አሰራር ትገነባለች። በልዩ ልዩ ቴክኖሎጂዎችም ደግሞ ተጠቅማ እጅግ ፈጣን ጥራት ባለው መንገድም በልዩ ሁኔታ ትሰራለች። ዛሬ እዚህ ያስጀመርንበት ቴክኖሎጂ ዓለም ላይ ሲሰራበት የቆየ ለሀገራችን ግን አዲስ የመጀመሪያው ነው የሚሆነው ማለት ነው። ስለዚህ የመፍጠንና የመፍጠር መርሃችንን ለመተግበር ዓለም የተጠቀመበትን ቴክኖሎጂ ከሀገራችን ሁኔታ ጋር ተስማሚ በሆነ መንገድ ተጠቅመን የዜጎቻችንን ጥያቄዎች ለመመለስ በጣም እየተጋን ያለ ነው። እነኚህ 26,000 ቤቶች ሲገነቡ በቀጥታ የሚጠቀሙት 26,000 አባወራዎች ብቻ ሳይሆኑ በርካታ ዜጎች እንደሆኑ ይታወቃል። እሱም ብቻ አይደለም፣ በስራ ሂደት በርካታ ዜጎች የስራ ዕድል ያገኛሉ። ብዙ ጊዜ ቴክኖሎጂ ስንጠቀም የሰው ኃይልን የሚቀንስ ሰው የስራ ዕድል በስፋት እንዳይጠቀም ሊያደርግ እንደሚችልና እንደሚገድብ ይነሳል። ይሄኛው ቴክኖሎጂ ግን ከዛ እጅግ በጣም ለየት ባለ ሁኔታ የሰው ኃይልንም ይጠቀማል። በተመሳሳይ ሁኔታ ለፍጥነትና ለፈጠራ ስራችን እጅግ ትልቅ ግብአትን ይዞ መጥቷል። ይሄ ለአዲስ አበባ ብቻ ሳይሆን ለሀገራችንም ታላቅ ብስራት ነው። በግንባታ ሂደት ሁልጊዜ የጥሬ ዕቃ ችግርም ሌሎችም ከፍጥነት ጋራና ከጥራት ጋራ
የሚነሱ ጸጾችን ለመቅረፍም ጭምር ትልቅ እድልና በርን የከፈተ ነው። እንግዲህ የሁላችንም ትብብር ለዚህ ፕሮጀክት እውን መሆን በጣም አስፈላጊ ነው። ዛሬ ከጀመርንበት ቀን ጀምሮ በሚቀጥለው 1 ዓመት ጊዜ ውስጥ ማለት ነው እስከ ዛሬ ዓመት ድረስ ሊሳካ የሚገባው ፕሮጀክት እንደሆነ ተስማምተን ነው ከሌጋሲ ሆም ቴክኖሎጂውን ይዘው ወደ ሀገራቸው ከመጡት የስራው ባለቤት ጋራ እየሰራን ያለ ነው ማለት ነው። በእርግጥ ይሄኛውን ሳይት የምንሰራው በመንግስት በጀት ነው። እሳቸው በኮንትራክተርነት መንግስት ደግሞ በዋና አሰሪነት የሚሰራው ሳይት ነው። ሌሎች ሳይቶች ላይ ደግሞ በፓብሊክ ፕራይቬት ፓርትነርሺፕ በመንግስትና የግል አጋርነት ስራ ጀምረናል። ሌላ ሳይት ላይ በጥሩ ሁኔታ እየተሰራ ያለ ይሄኛውን ሳይት ሰፋ ያለ ስለሆነ ትልቅ ትኩረት ሰጥተን በዚህ መልክ ነው ያስጀመርነው። ወደዚህ ፕሮግራም ከመምጣታችን በፊት ሳይቱ ላይ ፋብሪካው ያለበት የንፋስ ስልክ ትምህርት ቤት ላይ ሄደን ተመልክተናል። እጅግ ፈጣን በሆነ ሁኔታ እንዴት ሊሰራ እንደሚችል ምርቶቹንም ጭምር በዛ ተመልክተናል። እዚህ ሳይት ላይም ለመነሻ ያክል እንድታዩት መጥቷልና የአካባቢው ማህበረሰብ ለእናንተ ትልቅ የስራ እድል ነው ይዞ የመጣው። ትልቅ ልማት ነው ይዞ የመጣው። ይሄ አካባቢ ለረጅም ጊዜ እንደዚህ ባዶ ሆኖ ኖሯል። ማንም በተለየ ሁኔታ አልተጠቀመበትም። ዛሬ ግን ስናለማው ከምንም እና ከማንም በላይ እናንተ ተጠቃሚ ትሆናላችሁ። በስራው ሂደት የስራ እድል ያገኛሉ ልጆቻችሁ። አካባቢው ይለማል። ሲለማ በርካታ ቢዝነሶች ነው ይዞ የሚመጣው። የመኖሪያ ቤት ብቻ አይደለም ይዞ የሚመጣው፣ በርካታ ቢዝነሶችን አካባቢው እንዲያገኝ አድርጎ የሚመጣ ስለሆነ ይሄ ስራ እንዲሳካ መደገፍ፣ መተባበር እጅግ በጣም አስፈላጊ ነው። ከማንም በላይ የኛ ነው ብሎ ማሰብ፣ በጋራ መስራት፣ መተባበር፣ ማሳካት የጋራ ትብብርን ይጠይቃል። የስኬቱ ተጠቃሚነትም ደግሞ የጋራ እንደሆነ ከወዲሁ ቃል እንገባላችኋለን። ስለዚህ በትብብር እናሳካውላለሁኝ። እንደሚሳካ ከጅምሩ የጀመርናቸው ስራዎች አሳይተውናል። በፕሮግራም ውስጥ የምትሳተፉ አካላት ደግሞ በተለመደው የከተማችን 24/7 የመስራት የስራ መርሃ ግብር እንድታሳኩት አደራ ማለት እወዳለሁ። ኢንጂነር ያሬድ ሀገር ወዳድ እንደዚህ አይነት ቴክኖሎጂዎችን ለሀገራቸው ቀንተው ይዘው መጥተው የመጀመሪያ ጊዜ ቢሮዬ ሲያነጋግሩኝ በዚህ ፍጥነት በዚህ ትጋት በፍጥነት ወደ ስራ ቢገቡ አልመሰለኝም ነበረ። በእውነት አንዳንዶች የተናገሩትን ቃላቸውን ጠብቀው ለመተግበር እጅግ በጣም ምሳሌ የሚሆን ባህሪ እንዳላቸውና ትጋት እንዳላቸው አይቻለው። አንዱ ኢንጂነር ያሬድ ነው፣ ሌጋሲዮም ነው። እጅግ በጣም እናመሰግናለን። በስራ ሂደት ተመላልሰን እዚህ እንገናኛለን። እየተሰራ እያለ የዛሬ ዓመት ደግሞ ለምርቃቱ እዚህ በጋራ የምንገናኝ ያድርገን። የቤቶች ልማትና አስተዳደር ቢሮ ኃላፊዋ ወይዘሮ ቅድስት ወልደ ጊዮርጊስ ቴክኖሎጂውን በተመለከተ ሲናገሩ በይፋ ወደ ስራ የገባው በአይነቱ ለሀገራችንም ብሎም ለከተማችን አዲስና የመጀመሪያ የሆነው ቴክኖሎጂ የመጀመሪያውን ልዩ የብረት ውጤት በመጠቀም እስከ 12 ወለል ድረስ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀመን ደግሞ የህንጻ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው ብለዋል። ዛሬ በይፋ ወደ ስራ የገባው በአይነቱ ለሀገራችንም ብሎም ለከተማችን አዲስና የመጀመሪያ የሆነው ኮልድ ፎርም ስቲል ቴክኖሎጂ የመጀመሪያውን ልዩ የጋልቫናይድ የብረት ውጤት በመጠቀም እስከ 12 ወለሎች የሚደርሱ የጋራ መኖሪያ ቤቶችን በጣም ባጠረ ጊዜ መገጣጠም የሚያስችል ሲሆን ከአርማታ ጋር አጣምረን ከተጠቀምነው ደግሞ የህንጻ ከፍታቸው እስከ 23 ወለል የሚደርሱ የጋራ መኖሪያ ቤቶችን በተሻለ ፍጥነት እንድንገነባ የሚያስችለን ነው። ቤቶችን ለዜጎቻችን ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንጻ ግንባታ አሰራርን የሚተገብር በመሆኑ በትግበራ ወቅትም ከ200,000 ለሚልቁ ዜጎቻችን የስራ ዕድል በመፍጠር የብዙሃኑን የኢኮኖሚ ተጠቃሚነትን በማረጋገጥ ሂደት ውስጥ የራሱን አበርክቶ ያኖራል ብለዋል።
በሌላ በኩልም ፋብሪካውን ከቦታ ቦታ በማንቀሳቀስ እንዳስፈላጊነቱ በአርሶ አደሩ ቀየም ሆነ በሌሎች ተገቢነት ባላቸው አካባቢዎች በመትከል የቤት ልማት ፕሮግራሙ ሁሉን አቀፍና ተደራሽ በማድረግ ለዜጎቻችን የተሻለ ተጠቃሚነትን ለማጎናጸፍ አስቻይ ሁኔታ እንደሚፈጥርም ጭምር ተጠባቂ ነው ብለዋል። ቤቶችን ለዜጎቻችን ኢኮኖሚያዊ በሆነ መንገድ በላቀ ጥራት እንዲሁም በፍጥነት ማድረስ የሚያስችል አዲስ የህንፃ ግንባታ አሰራርን እውን የሚያደርግ በመሆኑ በትግበራ ወቅትም ከ200 ሺህ ለሚልቁ ዜጎቻችን የስራ ዕድል በመፍጠር የብዙሃኑን የኢኮኖሚ ተጠቃሚነትን በማረጋገጥ ሂደት ውስጥ የራሱን አበርክቶ ያኖራል። በሌላ በኩልም ፋብሪካውን ከቦታ ቦታ በማንቀሳቀስ እንደ አስፈላጊነቱ በአርሶ አደሩ ቀየም እና በሌሎች ተገቢነት ባላቸው አካባቢዎች በመትከል የቤት ልማት ፕሮግራሙ ሁሉን አቀፍና ተደራሽ በማድረግ ለዜጎቻችን የተሻለ መጠለያን ለማጎናጸፍ አስቻይ ሁኔታን እንደሚፈጥርም ጭምር ተጠባቂ ነው።